ወንድነት አደገኛ መስሎ መታየት አይደለም። ብዙ ወንዶች የሚሳሳቱት ነገር ነው። ባለማወቅ ወንዶች ማለት ኃይለኝነት መስሏቸው ክብራቸውን አጥተዋል። ወንድነት ኃላፊነት መውሰድ ነው። ምንም ቢመጣ በህይወት ላይ የሚመጣውን ምንም አይነት ችግር ኃላፊነት ወስዶ በራሱ የሚፈታ ነው እና ጥበበኛ መሆን ነው። ስሜትህን በጭራሽ አታሳይ። መናገር ባለብክ ቦታ ላይ አንተ ዝም ስትል የዛኔ ራሱ ማንነትህ ስላንተ ይናገራል። አትጩህ። ዝምታክ ብቻ መልስ ይሆናል። የዛኔ ምንም አይነት ነገር መጋፈጥን ትችላለህ። ኃይልክ ከፍ ይላል። ስትናገር ጠንክረህ ተናገር። ወንድ መሆን ማለት ጠንካራ አካል መኖር ብቻ እንደሆነ ያስባሉ። አዎ አካላዊ ጥንካሬ አስፈላጊ ነው። ነገር ግን ጠንካራ ወንዶች ሁልጊዜ በጣም ጮክ እያሉ የሚናገሩ ከሆነ እውነት የጭንቅላት ጥንካሬ የላቸውም። እውነተኛ ጥንካሬ ማለት ቁጣን መቆጣጠር፣ በጭንቀት ጊዜ መረጋጋት፣ ቃል ኪዳኖችን መጠበቅ እና ምንም ሰው ባይደግፎትም ረጅም ጊዜ ጸንቶ መቆም ነው። ማንኛውም ወንድ በስሜቱ ምላሽ መስጠት ይችላል፣ ነገር ግን በቀላሉ የምትገመት ወንድ ትሆናለህ። ወንድነትን የሚያጠነክሩ ማንነቶች: ጠንክሮ መስራት፣ ጤናን መንከባከብ፣ ሱሶችን ማስወገድ እናም በግቦች ላይ ማተኮር ነው። እነዚህ ትናንሽ ድርጊቶች ከጊዜ በኋላ ኃይለኛ ህይወት ይኖሩካል። ወንድ ሆነክ ቤተሰቦችን የማታከብርና በዙሪያክ ያሉትን ሰዎች የማታከብር ከሆነ ማንነትህ ዝቅ ይላል። ነገር ግን ወንድነት ማለት ዝቅ ቀዝቃዛ መሆን ማለት አይደለም። ጠንካራ ወንድ ስሜቱን ይዞ ከተረጋጋ በኋላ የሚናገር ነው። ብዙ ሰዎች ወንድነት ጠበኛ መሆን ማለት ነው ብለው ያስባሉ። ነገር ግን እውነተኛ ወንድነት ማለት ሚዛናዊ ነው። ጠንካራ ሆኖ ግን ደግ፣ በራሱ የሚተማመን ግን ትሁት፣ ቁም ነገር ያለው፣ የተረጋጋ ግን አክባሪ ሊሆን ይችላል። ወንድ ልጅ ማተኮር ያለበት ራሱ ላይ ነው። ዲሲፕሊኑን ማስተካከል መቻል አለበት። በራስ መተማመኑን ከፍ ማድረግ መቻል አለበት። ምንም የሚያከብርክ እና የምትፈራ ሰው ትሆናለህ። ሴቶች የማይንቁት እንደዚህ አይነት ወንድን ነው። ስሜትክን አለመግለጽክ ያቃጥላቸዋል። ሳይጠይቃቸው ይንበረከኩልሃል። አንተ ብቻ ራስክ ላይ ስራ። ስታወራ አንገትን አትድፋ። አይናቸውን እያየ የዛኔ ጠንካራ ወንድ በራሱ የሚተማመን ትመስላለህ። እጅክን ስትጨብጥ አጠንክረ ሰላም በላቸው። አንተ ሳታስበው ይህን ማድረግህ እነሱን ያስፈራቸዋል። ሁሌም ቢሆን ዝምታ ምረጥ። ስሜትክን ለማንም አሳልፈክ አትስጥ። የዛኔ ተፈላጊነትክና ወንድነትክ ይጨምራል። ስላዳመጣችሁኝ አመሰግናለሁ። ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቴንኪው ቻው።